ምንም አንተማመን ስራሽን ስለምታውቂ በቃ አረ ፎገርሽ አይደለ ስፎገር አይታ እኔማ ምንም ላደርግሽ አይደለም ጉዴ ፈላ በቃ አብቅቶልናል እኛ ለማንኛውም የኔ ፍቅር የኔ ቆንጆ በጣም በትግል ነው እውነት የተረጋጋሁት ካደረግሽኝ ፕራንክ በኋላ ማለት ነው አልዋሽም እውነቱ ስነግርሽ ግን ደግሞ እንዴት መሰለሽ እኔ አንቺን ማጣትም መለየትም አልፈልግም በቃ በችግሮችሽም በሁሉ ነገሮችሽም መሀል በቃ ከጎንሽ ነኝ አልለይሽም ችግርም ቢመጣ ፈጣሪ ልቦና ሰጥቶን አንድ ላይ ተያይዘን የምናሳልፍ ሰዎች ነንም ያደርገን ምፈራው ምንም ነገር የለም ከዚህ በኋላ አሁን ፈጣሪ ጠብቀን ከችግሮች ምናምን ል ነበር እና ምንም አያመጣም በቃ ፈጣሪ ከጎናችን ይሁንና ምንም እንደማያመጣ ልንገርሽ እና በየትኛውም ሲቹዌሽን ይሁንና በየትኛውም ችግሮች ምንም አንቺ ህይወት ላይ ቢፈጠር ምንም ብትሆኝ ምናምን እኔ አልለይሽ ይህንን በጣም አስረግጬ መንገር ፈልጋለሁ አንቺን አስረግጬ ነው የምነግርሽ አልለይሽ በጣም ነው ማፈቅርሽ እኔ ማፈቅራለሁ አታስፈራራኝ በጣም ነው ማፈቅርሽ አዎ እግዚአብሔርን እንድትጨነቂ እንድታስቢ አልፈልግም ገብቶሻል ምንም አይነት ሀሳብ ውስጥ እንድትገቢ አልፈልግም በቃ ሁላ ቪዲዮንም እያየሁት ነበር እና በእኔ ጥርጣሬ ሁላ ሆነ እኔ የምታጭኝ አይነት ነገር ሆነሽ ነው እያወራሽ ያለሽ እኔን አታትጭኝም በቃ እኔ ያንቺ ነኝ ያንቺ ከመሆን ማንም ሊለውጠኝ አይችልም እስከ ሞት ድረስ አፈቅርሻለሁ እስከ ሞት ድረስ ነው መወዳት እያስረገጡ እኮ እየነገርኳት ነው እስከ ሞት ድረስ ነው ማፈቅርሽ የምወድሽ ዘራ ፈቃቂ ዘራ እየቀለድኩ ነው እሺ በቃ ተረድቻለሁ እኮ በቃ አትዘኝ እግዚአብሔርን እንዳትከፊ ምናምን እሺ ጥሩ ነው ሀሳብሽ ጥሩ ነው እየተናገርኩኝ ነበረ እኔና ሀይሚ በፕራንኮች መሀል ራሱ ላይክ አሁን አንቺ ፕራንክ ማድረግ ስፈልግ ምን ይማሩበታል ምናምን እያልኩኝ ነው ማውጣው እና አንቺም እንደዛ እንደሆነ አስባለሁ ይህ ሀሳብሽ ጥሩ ነው በጣም ብዙ ሰው ሊማርበት ይችላል እኛን እያየ የሚያድግ ህጻናት ልጆች ሊኖሩ ይችላሉ እና ወደፊት ጥሩ ልጆች እንዲሆኑ የቻለውን በእኛ እድሜ እየሞከርን ነው ገብቶኛል ትክክለኛ ፕራንክ ነው ያደረግሽው ብዙ ሰው በዚህ ምክንያት የሚፋታለ ትዳር ውስጥ ከገባ በኋላ የሚለያዩ ሰዎች አሉ ምናምን ሰምተህ አታውቅም እንደዚህ አይነት ታሪክ ግን ቤትኛውም በቃ ፍቅር ማለት መስዋዕትነት መከፋፈል ነው በቃ አደለ አንዴ ተፋቅራችሁ ተጋብታችሁ አብራችሁ እየኖራችሁ ድረስ ከሆነ በቃ ምንሽ መውጣት አይቻልም እና በቃ የምትፋቀሩ ከሆነ መስዋዕትነት መከፋፈል